ወቀሳ ምን ሰራው ለአገሬ ልጠይቅ ልነሳ። የልዑል ዓለማየሁ 146ኛ መታሰቢያ ዝግጅት በአንድነት ተሰባስበን የታሪክ ባላደራነታችንንና ማንነታችንን እንድናስታውስ እንድንዘክረው የተዘጋጀ መድረክ ነው። ብቸኛው ልዑል ዓለማየሁ ቴዎድሮስ ካሳለፈው ሕይወት ለማህበረሰባችን ግንዛቤ ለማስጨበጥ ታቅዷል። እናም በዚህ ጊዜ የሆነውን ለማህበረሰባችን ግንዛቤ ለማስጨበጥና የታለመ እቅድ ነው። ይህ አይነት ዝግጅት ወደፊት ቀጣይነት እንዲኖረውና ሌሎችም የታሪክ ፈርጦቻችን የምንዘክርበት ምቹ መድረክ ለመፍጠር የሚተጋ ጠንካራ ተቋም ለመፍጠር ዓላማን ይዞ ከኢትዮጵያ ተራድኦ ማህበር በብሪታንያ ጋር በመተባበር እየተንቀሳቀሰ ያለውን ቡድን ወይም ስብስብ ለማበረታታትና ዝግጅቱ የተሳካ እንዲሆን በማህበረሰባችን ውስጥም የተለያዩ ድርጅቶች በገንዘብ በአይነቱ በተለያዩ ነገር በሐሳብ ድጋፍም ስላደረጉልን ከልብ እናመሰግናለን። ስለሆነም በዚህ በታች ላይ ስማቸውን ለመግለጽ ድርጅቶች ለዚህ ታላቅ ዝግጅት ከፍተኛ ድርሻውን እየተወጡ እንደሆነም ማህበረሰባችን እንዲገነዘብልን እናሳውቃለን። ሁሉም ሰው በዝግጅቱ እንዲሳተፍና የአክብሮት ግብዣችንንም እናቀርባለን። አደምስ ምግብ ቤት አደምስ ምግብ ቤት በብሪክስተን ኸል የሚገኝ ረዘም ላለ ዓመታት ለማህበረሰባችን ከፍተኛ ግልጋሎትን ከመስጠቱን በተጨማሪ በማንኛውም የኢትዮጵያ ዝግጅቶች ላይ በመርዳትና በመደገፍ ይታወቃል። ልዩ ባህላዊ መስተንግዶ በተለይም የጾም በየአይነታቸው አቀራረባቸው እጅግ ጣፋጭና በልዩ ምግባቸውም የሚታወቁ ናቸው። ለበለጠ መረጃ በ079 58 53 53 65 ላይ ደውሉላቸው። እናመሰግናለን። ሐረር ምግብ ቤት ሐረር ምግብ ቤት ከቫክስዋል ስቴሽን አቅራቢያ ወይም ከሳውዝላምፕተን ሮድ የሚገኝ ምግብ ቤት ቤታቸው ከውጪ ሲታይ ጥንታዊ የሐረር ቅርጽ አጉልቶ ከማሳየቱ ጀምሮ ጥበብ በተሞላበት ማጋጫዎች እንኳን ጣፋጭ ምግባቸው ቀርቶ ገብተው አረፍ ሲሉም በጣም ይማርካሉ። ምን በዚህ ብቻ ሐረር ምግብ ቤት ልዩ በሆነ የአሳ ዱለት ምግባቸው ይታወቃሉ። ማየት ማመን ነውና ኩራ ብለው ጠይቋቸው። ለበለጠ መረጃ 020 73 58 915 ይደውሉ። ቅዱስ ገብርኤል ምግብ ቤት ቅዱስ ገብርኤል ምግብ ቤት በብላክ ስቶር ሮድ ላይ ፊንስቤሪ ፓርክ አጠገብ የሚገኝ ሲሆን በአዲስ አስተዳደር ተደራጅተው በፈጣን መስተንግዶ ይታወቃሉ። በተለይ በጎድን ጥብሳቸው፣ በልዩ የሸክላ አቀራረባቸው፣ እጅግ ዘመናዊ መስተንግዷቸው፣ በትህትናቸውም ይታወቃሉ። ለበለጠ መረጃ በ020 33 37 84 00 ይደውሉላቸው። እናመሰግናለን። ቅዱስ ገብርኤል ምግብ ቤት የጥንቱና የጥዋቱ የመጀመሪያው የኢትዮጵያ ምግብ ቤት የነበረ በተለይም እንጀራን በስፋትና በጥራት ለረጅም ዓመታት እያቀረበ የባህል ምግባችንን እንዳይረሳ ኢትዮጵያውያን የእንጀራ ናፍቆታቸው እንዳይኖርብን ያደረገ ቅዱስ ገብርኤል ምግብ ቤት ነው። በኤሌፋንት ካስተልና በሁለተኛው ደግሞ ቤታቸውን በብሪክስተን ቫስል መንገድ ላይ ይገኛል። የጤፍና ኖርማል እንጀራን እንዲሁም ለተለያዩ ዝግጅቶች ትልቅ ድፎ ዳቦን በማቅረብ ከመታወቃቸውም በተጨማሪ በጥቅምት አንድ አጥንት እንደሚባለው ልዩ በሆነ በበግ ቅቅል ይረካሉ፣ ይደሰታሉ። መተው ይጎብኛቸው እንላለን። ለበለጠ መረጃ በ079 40 74 13 77 ይደውሉ። እናመሰግናለን። ማራቶን ምግብ ቤት
ማራቶን ምግብ ቤት በስፋቱና ለሁሉም ለንደን ነዋሪዎች አማካኝ ቦታ ላይ ያለ በኪንግስ ክሮስ ስቴሽን አቅራቢያ የሚገኝ ምግብ ቤት ነው። ማራቶን ምግብ ቤት ከጣፋጭ የሸክላ ጥብስ በተጨማሪ ሐሙስና አርብ እንዲሁም ቅዳሜን በልዩ ልዩ የሙዚቃ የሚያዝናና ሲሆን ከዚህ ወር ጀምሮ ደግሞ አርብንና ቅዳሜን እስከ ንጋቱ 3 ሰዓት ምግብ ቤታችን ክፍት ነው ይሉናል። ስለሆነም ለፓርቲና ለልዩ ልዩ ዝግጅቶች ቦታ መያዝ ለምትፈልጉ በስልክ ቁጥራቸው በ079 03 83 49 67 ይደውሉላቸው። በደስታ ያስተናግዷቸዋል። እናመሰግናለን። እናትዬ እንጀራ አይኒ ካፌ ወይም እናትዬ እንጀራ ተብላ የምትታወቀው ቀደም ብሎ እንጀራን በስፋት ከማከፋፈሉን በተጨማሪ ከሻይ ቤት መስተንግዶ ወደ ምግብ ቤት አቅራቦት በመቀየር ልዩ ውብ በሆነችው ትንሿ አዲስ ምግብ ቤት ኑ ልዩ ቁርስና ምሳን እናቀርባለን፣ በፈገግታ እናስተናግዶታለን እያሉ እናትዬን እንጀራ ለማዘዝ በስልክ ቁጥር በ075 84 30 81 65 ይደውሉላቸው። እናመሰግናለን። ታዴ ጸጉር ቤት። ታዴ የጸጉር አስተካካይ ድርጅት ሆሊዌይ ሮድ ላይ የሚገኝ ሲሆን የወንዶችና የሴቶች ጸጉር በማስተካከል ተወዳዳሪ የሌለው ቆንጆ አድርጎ ከመልካም ስነ ምግባሩ በሳቅ በጫወታ እየተዝናኑ ጸጉሮን መስተካከል ከፈለጉ ታዲያ ታዴ ጸጉር ቤት አለሎ። ቀጠሮ መያዝ ከፈለጉ በስልክ ቁጥር በ074 26 70 23 20 ይደውሉ። እናመሰግናለን። ላሊበላ ምግብ ቤት። ላሊበላ ምግብ ቤት ተርን ፓርክ ስቴሽን አጠገብ በፎርተሪስ ሮድ ላይ የሚገኝ ነው። የላሊበላን ምግብ ቤት በአዲስ መልክ በአዲስ አስተዳደር እጅግ ዘመናዊ የባህል ቅርሶች እንዲኖረው ብዙ ገንዘብ በማውጣት ደረጃውን በጠበቀ አስውበውታል። ብቻ ለማለት ቃላት አይገልጸውም። ማየት ማመን ነውና መታችሁ ደስታን እርካታን ያግኙ ያሉ ነው። ለበለጠ መረጃ በስልክ ቁጥራቸው እስኪ ከራሴ ልጀምር ወቀሳ ይደውሉ። እናመሰግናለን። ሚምስ ባር ኤንድ ሬስቶራንት። ሚምስ የባህል ምግብ ቤት በሆሊዞርት ሮድ ላይና በቶኒንግሃም መንገድ መካከል የሚገኝ በልዩ መስተንግዶ በባህላዊ ማስጌጫ ያሸበረቀ አዲስና በዚህ ሳምንት በልዩ መስተንግዶ ስራ የጀመረ መሆኑን በታላቅ ደስታ እያበሰረን ይገኛል። አዲሱ ምግብ ቤታችን ደንበኞቻችንን በማክበር በፈገግታ ለመቀበል ለማስተናገድ ዝግጁ ሆነናል እያሉ ነው። ሁላችሁም ተጋብዛችኋል። ለበለጠ መረጃ በ07926 57 91 13 እናመሰግናለን። ከራሴ ልጀምር ወቀሳ ምን ሰራው ለአገሬ ልጠይቅ ልነሳ። ጦሳ የማህበረሰብ ልማት ድርጅት። በመጨረሻም ጦሳ የማህበረሰብ ልማት ድርጅት ኃላፊ ቡና በማፍላት በምትታወቀው በወይዘሮ አበባ ቤተስላሴ በሀገራችን በሰው ሰራሽም ሆነ በተፈጥሮ ችግር ለሚገጥማቸው እናቶችና ህፃናት ፈጥኖ በመድረስ
እንባቸውን በማበስ ዕለት ጉርሻ ፈጥኖ ከመድረስም አልፎ የልጆችና የትምህርት ዕድል እንዳይቋረጥባቸው በየዓመቱ የገንዘብ ማሰባሰቢያ እያደረገ ከፍተኛ እርዳታን የሚያደርግ የበጎ ሥራ አድራጎት ድርጅት ነው። ይህ ድርጅት መደገፍ፣ ማበረታታት ለምትፈልጉ በስልክ ቁጥራቸው በ07492 903703 ይደውሉ። ለወገን ደራሽ ወገን ነውና ይሳተፉ ይላችኋል ጦሳ ኮሚኒቲ ማህበር። እስኪ ሁላችን ያብከንክን ቆጨን ረሃብ ስደት ሌላ ምን ታሪክ አቆየን። የተወደዳችሁ የተከበራችሁ የዚህ ፕሮግራም ተከታዮች እነዚህ ከላይ የገለጽንላቸው እንዲሁም ስማቸውን እየገለጽን ያሳወቅንና ያልጠቀስናቸው ግለሰቦችን ጭምር የኢትዮጵያ ድርጅቶች ማንኛውንም ጉዳይ ኢትዮጵያን በተመለከተ ሁሉ በማንኛውም ጊዜ ተሳትፎ በማድረግ ከፍተኛ ድጋፍና ትብብር የሚያደርግ ለማህበረሰባችን መልካም ግልጋሎትን ከማድረጋቸው በተጨማሪ ንቁ ተሳትፎ ስላላቸው መልስ እነርሱን ሊያበረታቱን ሊደግፉን ይገባል እንላለን። ቅዳሜ 15/11/2025 እንዳያመልጡ። በጊዜ ዊልቺን ኮሚኒቲ ሴንተር 48 ክላቨርን ሮድ ለንደን ላይ SW11 5BB ቦታው እንዲገኝ እናሳስባለን። ከአክብሮት ከሰላምታ ጋር ጥቅምት 24 ቀን 2018 እንደ ኢትዮጵያዊ ዘመን አቆጣጠር አዘጋጅ ኮሚቴው እናመሰግናለን። ይህንን ቪዲዮ በተለይም በዩናይትድ ኪንግደም ለንደን ለሚኖር ወዳጆቻችን በሙሉ ታጋሩልን ዘንድ ስንል በአክብሮት እንገልጻለን። እናመሰግናለን። እንደ ታሪካችን እንደ ጥንት ቀደምቱ ለአንድነት እንጣር ወገኖቼ